ሂስትሪን በምን አይነት መንገድ እናጥና? how to study history በሚለው ሐሳብ በዛሬዋ ሾርት ቪዲዮ ምርጥ የሆኑ ሐሳቦችን የምናየው ነው። የመጀመሪያው ሂስትሪን በምን አይነት መንገድ እናጥና ስንል ሂስትሪ ፍሎውን መረዳት ያስፈልጋል፣ ወይም የታሪክ ፍሰቱ ምንድነው የሚለውን ነገር ማወቅ ያስፈልጋል ማለት ነው። የመጀመሪያው English is basic for all subjects or a backbone for all subjects ለሁሉም ትምህርቶች የጀርባ አጥንት ማለት ነው እንግሊዝኛ። ስለዚህ ሂስትሪ ላይ ያለው የሂስትሪ ፍሎው ለመረዳት መጀመሪያ እነዚህን እንግሊዝኛ ቃላቶች ማወቅ ያስፈልጋል። ማለትም since, until, for, when, where and others one. the next one is ሁለተኛው ደግሞ ታይም ሲቹዌሽኖችን መያዝ ያስፈልጋል፣ ወይም ምን ተከሰተ የሚለውን ነገር። ለምሳሌ በ1884 በ1942 what things doing in that time ይህንን መረዳት ያስፈልጋል።